ባየር ሙኒክ ወይስ ፒኤስጂ? ዛሬ በታላቁ ቻምፒየንስ ሊግ ግማሽ ፍጻሜ መልስ ጨዋታ ባየር ሙኒኮች በሜዳቸው በአሊያንዝ አሬና ፒኤስጂ እንደሚያስተናግዱ እናውቃለንና ጨዋታው ከደቂቃዎች በኋላ ይጀምራል። በዚህ ጨዋታ ላይ ምን እንጠብቅ? የ6 ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊ ባየር ሙኒክ የአንድ ጎል ልዩነቱን ቀልብሶ ወደ ዋንጫ ፍጻሜው ያልፋል ወይስ ፒኤስጂ በሜዳው 5-4 እንዳሸነፈ እናውቃለን። የአምናው ዲፌንዲንግ ቻምፒዮን ነው ወይስ ፒኤስጂዎች ጨዋታውን በአቻም ነጥብ ከሆነ በማሸነፍ ፒኤስጂ በሁለቱም ውጤት ፒኤስጂ ወደ ፋይናል ያሳልፋቸዋል። ከዚህ ጨዋታ ምን እንጠብቃለን? እንደምናውቀው ሁለቱም አሰልጣኞች ሉዊስ ኤንሪኬም ሆነ ቪንሰንት ኮምፓኒ እጅግ የማጥቃት አሰልጣኞች ናቸው። ሁለቱም ከቅድመ ጨዋታ በሰጡት ጋዜጣዊ መግለጫ ምንም የምንቀይረው አይነት ነገር የለም፣ አሁን ማጥቃት ነው የምንጫወተው ብለዋል። ስለዚህ በዛሬውም ጨዋታ ልንጠብቅ የምንችለው ነገር ከጨዋታው በተጨማሪ አንዳንድ ኢንዲቪዥዋል ብሪሊያንሶችን እንጠብቃለን ከሁለቱም ቡድኖች። ስፔሻሊ ሁለቱም ቡድኖች ከያዟቸው አስደናቂ ተጫዋቾች አንጻር እንደነ ኦሊሴ፣ ክቫራትስኬሊያ በፒኤስጂ በኩል ደምበሌ፣ ሃሪኬን የመሳሰሉ ተጫዋቾች አላቸው ሁለቱም። ባየር ሙኒክም ሆነ ፒኤስጂ በተጫዋች ጥራት በኩል የሚታሙ አይደሉም እና ሞር ኢንዲቪዥዋል ብሪሊያንስ ላይ ማተር የሚያደርግ ጨዋታ ይሆናል ብለን እንጠብቃለን። እስኪ ሀሳብ አስተያየታችሁ እናንተም ኮሜንት ላይ እየጻፋችሁልን፣ ሰብስክራይብ ያላረጋችሁም ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ከጨዋታው በኋላ በሰፊ ትንተና እንመለሳለን። መልካም ጨዋታ።